የኤርትራን መንግስት የሚቃወመው ብርጌድ ንሓመዱ በኢትዮጵያ በህጋዊ መንገድ የተመረጡ ሶስት ከፍተኛ አመራሮች በአዲስ አበባ መታሰራቸው ተሰማ። ኢትዮጵያ የቢሮ ፈቃድ ከሰጠች በኋላ የድርጅቱን አመራሮች ማሰር ያስከተለው ውጥረት ምንድነው? የታሰሩ ጋዜጠኞች፣ ግለሰቦችና ድርጅቶች ያቀረቡት አስቸኳይ ጥያቄስ? ዝርዝር አለን። የግጭት ማባባስና የሚጋጩ የድል መግለጫዎች። በአማራ ክልል ፋኖና የመንግስት ኃይሎች በሶስት ግንባሮች ግጭቱ ተጠናክሯል። የሐሰት ፕሮፓጋንዳና የሞት ሽረት ትንኮሳ ውንጀላዎች። የጦርነቱ እውነታ። ፋኖ በደብረ ኤልያስ ወረዳ የትዕግስትን ግድያ ለመበቀል ያደረገው ጥቃት ምን ያህል ጉዳት አደረሰ? በአዊ ዞን አካባቢውን አመራሮች ለቀው ሸሹ በሚል የቀረበው ትችትስ እውነት ወይስ ሐሰት? የኤርትራ ሉዓላዊነት፣ የግዛት አንድነትና ተቃውሞ። አሰብን ያነጣጠረው የኢትዮጵያና ሶማሊላንድ ወደብ ስምምነት አደገኛ ሙከራ ነው ስትል ኤርትራ በዓለም አቀፍ መድረክ ላይ በይፋ ወገዘች። ኤርትራ በኡጋንዳ ጉባኤ ላይ ያልተሰሉ የጂኦፖለቲካዊ ጥቅሞችን አስመልክቶ የሰጠችው መግለጫ ኢትዮጵያን ያላነሳ ቢሆንም መልእክቱ የማንን ፍላጎት ነው የሚቃወመው? ዝርዝሩን እንመለስበታለን። የትግራይ ጄኖሳይድ አጣሪ ኮሚሽን በጦርነቱ ጊዜ ስለተፈጸሙ የጾታ ጥቃቶች ዝርዝርና አሰቃቂ ጥናት ይፋ አደረገ። ዓለም አቀፍ ፍትህ እንዲሰፍንም ተጠየቀ። 55% የሚሆነው ወንጀል የተፈጸመው በማን ነው? ከተደፈሩት መካከል በግዳጅ ዘራቸው እንዳይቀጥል የተደረጉት ሴቶች ቁጥርና በደል ሲደርስባቸው ቤተሰብ እንዲመለከት የማስገደድ ሁኔታ በዝርዝር አለን። ኤርትራ ከዓለም አቀፉ ኢኮኖሚ ስርዓት ተገለለች። መሰረታዊ የኢኮኖሚ መረጃ ባለማቅረቧ IMF በአገሪቱ ላይ ትንበያ መስጠት አቆመ። ከ2019 ጀምሮ ኤርትራ ለምን የዋጋ ንረት፣ የዕዳና የንግድ አፈጻጸም መረጃዎችን ለመለዋወጥ አልፈለገችም? ይህ ከዓለም ኢኮኖሚ መገለሏ ምን ማለት ነው? ጨዋታ ቀያሪ ሚሳኤል ውድቅ ተደረገ። ፑቲን ፈርቷል። ፕሬዝዳንት ዘለንስኪ ከአሜሪካ ጉብኝት በኋላ የሩሲያውን መሪ ገመገሙ። ትራምፕ ግጭቱን ያባብሰዋል በሚል ቶም ሃውክ ሚሳኤል ለመስጠት ፈቃደኛ አልሆኑም። ጨዋታ ቀያሪ ሚሳኤል ውድቅ ተደርጓል። ዘለንስኪ ወደ ዋይት ሃውስ የተመለሱት ለምንድን ነው? ትራምፕ ሚሳኤሉን ለጊዜው ብቻ አንሰጥም ማለታቸው ለፑቲን የሚሰጠው የፍርሃትና የተስፋ መልእክት ምንድን ነው? በዝርዝር ይዘናቸዋል። በኢትዮጵያ ውስጥ የሚንቀሳቀሰው ብርጌድ ንሓመዱ አመራሮች መታሰራቸው ተሰማ። የኤርትራን መንግስት የሚቃወመው ብርጌድ ንሓመዱ የተሰኘው ንቅናቄ በቅርቡ ስያሜውን ኤርትራያን ብሉ ሪቮሉሽን ሙቭመንት በሚል ቀይሮ በይፋ ስራ መጀመሩ ይታወቃል። ይህ ድርጅትም በኢትዮጵያ ውስጥ እንቅስቃሴ ማድረግ ከጀመረ የቆየ ሲሆን የድርጅቱ አመራሮች መታሰራቸው ተሰምቷል። ይህንን በተመለከተ የወጣው መግለጫ እንደሚገልጸው የታሰሩት ዮናስ መብራቶም፣ ሀብቶም ገብረጻዲቅና ዘረሰናይ መለስ የተባሉ አመራሮች ናቸው። መግለጫው ሲጀምር እነዚህ ግለሰቦች የኤርትራን አምባገነን ስርዓት በመቃወም ለኤርትራውያን ዲሞክራሲ፣ ፍትህና ሰብአዊ መብት ለማምጣት በህጋዊና ሰላማዊ መንገድ ሲሰሩ የቆዩ ታዋቂ ፍትህ ፈላጊዎች ናቸው ያለ ሲሆን ይህንን ዓላማቸውን ለማሳካትም በኢትዮጵያ ውስጥና ውጭ ሲንቀሳቀሱ መቆየታቸውን አስረድቷል። የታሰሩት ግለሰቦች የኢትዮጵያ መንግስት በአዲስ አበባ ውስጥ የኤርትራያን ብሉ ሪቮሉሽን ሙቭመንት ቢሮ እንዲከፍት ፈቃድ ከሰጠ በኋላ ይህንን እንዲመሩ በህጋዊ መንገድ የተመረጡ መሆናቸውንም
አስታውቋል። እንደ መግለጫው ዘረሰናይ መለስ የዚህ ድርጅት የኢትዮጵያ ሊቀመንበር፣ ዮናስ መብራቱ ደግሞ የፋይናንስ ኃላፊና ሀብቶም ገብረጻድቅ ደግሞ የጸጥታ ክፍል ኃላፊ ናቸው። በመሆኑም አንደኛ እነዚህ ሶስቱ ግለሰቦች በአስቸኳይ ከስር እንዲለቀቁ፣ ሁለተኛ በተያዙበት ሁኔታ ላይ ግልጽ ምርመራ እንዲደረግ፣ ሶስተኛ የኢትዮጵያ መንግስት በኤርትራውያን አክቲቪስቶች እንቅስቃሴ ላይ መታሰር፣ ማሳደድና ማዋከብ እንዳይደርስባቸው ማረጋገጫ እንዲሰጥ መግለጫው ጥሪ አቅርበዋል። በሌላ በኩል በአማራ ክልል በተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት ተባብሶ የቀጠለ ሲሆን ሁለቱም ወገኖች በምስራቅ ጎጃም፣ በሰሜን ወሎና በአዊ ዞኖች በተደረጉ ውጊያዎች ከፍተኛ ድል መቀዳጀታቸውን በመግለጽ እርስ በርስ የሚቃረኑ መረጃዎችን እያሰራጩ ነው። ከፋኖ ጋር ግንኙነት ያላቸው የማህበራዊ ሚዲያ ገጾች ባወጧቸው መግለጫዎች በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ስሙ የቅጋት ተብሎ በሚጠራ አካባቢ ጥቅምት 8 2018 ጧት ላይ በመንግስት የጸጥታ ኃይሎች ላይ ጥቃት በመሰንዘር ከፍተኛ ጉዳት ማድረሳቸውን አስታውቀዋል። ጥቃቱ በቅርቡ የተገደለችውን የፋኖ አባል ትዕግስት ወዳጅን ለመበቀል የተወሰደ እርምጃ መሆኑን የገለጹት ምንጮቹ በመንግስት ኃይሎች ላይ ከፍተኛ ሰብአዊ፣ ቁሳዊ ጉዳት መድረሱን ዘግበዋል። በተመሳሳይ በሰሜን ወሎ ዞን አብሩ ወረዳ ውርጌሳ በተባለ አካባቢ በተደረገ ውጊያም የተለያዩ የፋኖ ክፍለ ጦሮች ወሰድነው ባሉት የተቀናጀ እርምጃ የመንግስት ወታደሮች መግደላቸውን፣ በቁጥጥር ስር መዋላቸውን ገልጸዋል። ከጦርነት ዜናው ጎን ለጎን በሰሜን ወሎ መቄት ወረዳና አካባቢው በተበታተነ ሁኔታ ሲንቀሳቀሱ የነበሩ የተለያዩ የፋኖ ቡድኖች በአማራ ፋኖ ብሔራዊ ኃይል ስር ለመደራጀት የደብረ ዘቢጥ ስምምነት በሚል ስያሜ ስምምነት ላይ መድረሳቸውን ገልጸዋል። ይህ ክስተት የፋኖ ታጣቂዎች በአካባቢው ይበልጥ የተቀናጀና ማዕከላዊነት ያለው የአመራር መዋቅር ለመፍጠር እያደረጉት ያለውን ጥረት አመላካች ነው የሚሉ ወገኖች አሉ። በሌላ በኩል የአዊ ብሔረሰብ አስተዳደር የፋኖን መግለጫዎች የሐሰት ፕሮፓጋንዳ ሲል አጣጥሏል። የፋኖ ትናንት በአዊ ዞን አንኮሻ ወረዳ የሚገኙት ግምጃ ቤትና ሌሎች ከተሞችን መቆጣጠሩን የገለጸ ቢሆንም የዞኑ አስተዳደር ይህንን አስተባብሏል። የአስተዳደሩ ምክትል አስተዳዳሪ አቶ አይተነው ታዴ እንደገለጹት የመንግስት የጸጥታ ኃይል የጠላትን የሐሰት ፕሮፓጋንዳ በመመከት የህዝብን ሰላም የማረጋገጥ ስራውን አጠናክሮ ቀጥሏል። አቶ አይተነው አክለውም ታጣቂዎቹ የመንግስት ኃይል መቋቋም አቅቷቸው ተበትነው የመጨረሻ የሞት ሽረት ትንኮሳ እያደረጉ ነው ብለዋል። ይሁን እንጂ የዞኑ አስተዳደር ይህንን መግለጫ ተከትሎ በማህበራዊ ሚዲያ ላይ ከአካባቢው ነዋሪዎች ነን የሚሉ ግለሰቦች ትችት እየቀረበበት ነው። አንዳንድ አስተያየት ሰጪዎች በውጊያው ወቅት የአካባቢው አመራሮች ህዝቡን ጥለው እንደሸሹ በመግለጽ በምን ሞራል ነው ዛሬ የምትመሩን የሚል ጥያቄዎችን አንስተዋል። በአካባቢዎቹ ያለው የኢንተርኔትና የመገናኛ ዘዴዎች ውስንነት የተነሳ ከሁለቱም ወገኖች የሚወጡትን መረጃዎች ከገለልተኛ ወገን ማረጋገጥ አስቸጋሪ ሆኗል። ሆኖም የሚወጡትን ሪፖርቶች እንደሚያሳዩት በአማራ ክልል በርካታ ዞኖች ግጭቱ በከፍተኛ ሁኔታ እንደቀጠለና ሁለቱም ወገኖች ለፕሮፓጋንዳ ፍጆታ የሚውሉ የድል መግለጫዎችን በስፋት እያሰራጩ መሆኑን ነው። ኤርትራ ከአይኤምኤፍ የዓለም ኢኮኖሚ መልከታ ውጭ ሆነች። ዓለም አቀፉ የገንዘብ ተቋም ወይንም አይኤምኤፍ ሰሞኑን የዓለም ኢኮኖሚ መልከታ በሚል የሁሉንም አገራት ኢኮኖሚ ሁኔታ የሚያሳይ ሪፖርት ይፋ አድርጓል። በሪፖርቱ ዓለም ኢኮኖሚ በ2025 በ3.2% እንደሚጨምር ትንበያ ያስቀመጠ ሲሆን በ2026 ደግሞ በ3.1% ያድጋል የሚል ግምት አስፍሯል። ሰፋ ያሉ ገጾች ባሉት በዚህ ሪፖርት እያንዳንዱ የዓለማችን አገር የሚያሳየውን የኢኮኖሚ እድገትም በዝርዝር አስቀምጧል። ይሁንና በዚህ ሪፖርት ውስጥ
ኤርትራን የሚመለከት መረጃ አልተካተተም። ጎረቤት ሀገር ከአይኤምኤፍ ሪፖርት ውጭ ስትሆን ይህ የመጀመሪያዋ ሳይሆን እየተደጋገመ ያለ ክስተት ነው።